ሰላም ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በያላችሁበት ሰላምታ ይድረሳችሁ እያልኩኝ በዚህ ቻናል አማርኛ፣ እንግሊዘኛ፣ ማትስ እና ሌሎችንም የትምህርት አይነቶች እናስተምራለን። በኦንላይን መማርና መከታተል የምትፈልጉ ታች ባስቀመጥነው ስልክ በዋትሳፕ፣ በቴሌግራም፣ በኢሞ እና ሌሎችም የሶሻል ሚዲያ አማራጮች ደውሉ፣ ሃሎ ይበሉ፣ ይማሩ። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። በዛሬው ቪዲዮአችን ይዤላችሁ የመጣው በቀ ፊደል ዝርያዎች ቃላት ምስረታ ነው። ወደ ትምህርታችን ስናልፍ ባለፈው ትምህርታችን በሸ ፊደል ዝርያዎች ቃላት እየመሰረትን አይተናል። ለምሳሌ በሸ ሸሚዝ፣ ሸጋ፣ ሸሸ፣ ሸማ፣ በሹ ሹመት፣ ሹራብ፣ ሹካ፣ ሹፌር፣ በሺ ሺበሽ፣ ሺሻ፣ ሺናሻ፣ የሺ፣ በሻ ሻማ፣ ሻወር፣ ሻንጣ፣ ሻሽ፣ በሼ ሼል፣ ሼፍ፣ ሼበላ፣ ሼባ፣ በሽ ሽቶ፣ ሽቦ፣ ሽመና፣ ሽፋን፣ በሾ ሾላ፣ ሾርባ፣ ሾህ፣ ሾመ። በዛሬው ትምህርታችን ደግሞ በቀ ፊደል ዝርያዎች ቃላት እየመሰረትን እናያለን። ጅማናት ፊደል ቀ ቀ ቁ ቂ ቃ ቄ ቅ ቆ። በቀ ጅማናት ቀ ይች ለ ይች በ ይች ት ቀለበት 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 ቀበቶ 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 ቀና 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 ቀነሰ 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 በቁ ቁልፍ 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 ቁመት 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 ጅማናት ቁ ይች ም ይች ጣ ቁምጣ 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 ጅማናት ቁ ይች ሳ ይች ቁ ይች ስ በአንድ ላይ ቁሳቁስ። ጅማናት ቂ በቂ ቂጣ 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 ጅማናት ቂ ይች ም በአንድ ላይ ቂም ቂም ጅማናት ቂ ይች ር ይች ቆ ይች ስ በአንድ ላይ ቂር ቆስ ቂርቆስ ቂርቆስ ጅማናት ቂ ይች ል በአንድ ላይ ቂል ቂል። በቃ ጅማናት ቃ ይች ሪ ይች ያ በአንድ ላይ ቃሪያ 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 ጅማናት ቃ ይች ና ቃና ቃጭል 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 ጅማናት ቃ ይች ላ ይች ት በአንድ ላይ ቃላት ቃላት። ጅማናት ቄ በቄ ቃላት ስንመሰርት ቄ ጠማ ቄጠማ ቄጠማ ጅማናት ቄ ችስ በአንድ ላይ ቄስ ቄስ ጅማናት ቄ ይች ራ በአንድ ላይ ቄራ ቄራ ጅማናት ቄ ይች ሳ ይች ር በአንድ ላይ ቄሳር ቄሳር። ጅማናት ፊደል ቅ ቅ ቅ መ ም ቅመም ቅመም ጅማናት ቅ ይች ል በአንድ ላይ ቅል ቅል ጅማናት ቅ ይች ቤ በአንድ ላይ ቅቤ ቅቤ
ማናት? ቅ ይች ጠ ይች ል በአንድ ላይ ቅጠል ቅጠል ቅጠል። የመጨረሻዋና ፊደል ቆ ማናት? ቆ ይች ሎ በአንድ ላይ ቆሎ ቆሎ። ማናት? ቆ ይች ብ በአንድ ላይ ቆብ ቆብ። ማናት? ቆ ይች ቃ በአንድ ላይ ቆቃ። ማናት? ቆ ይች ሻ ይች ሻ በአንድ ላይ ቆሻሻ። ቃላት መመስረት የምትቸገሩ ቤተሰቦቻችን መጀመሪያ ፊደሎችን በደንብ መለየት እስከነዝርያቸው አንደኛ፣ ሁለተኛ፣ ሶስተኛ የሚለውን ፊደሎቹን በደንብ ከለያችሁ አገጣጥሞ ማንበብ ቀላል ነው። ለምሳሌ ይቺ ቀ፣ ይቺ ለ፣ ይቺ በ፣ ይቺ ት አራቶችንም ፊደሎች ከለየን ቀለበት ብሎ ማንበብ ቀላል ነው ማለት ነው። በተጨማሪም ከኛ ጋር መማርና መከታተል የምትፈልጉ ታች ባስቀመጥነው ስልክ በተለያዩ የሶሻል ሚዲያ አማራጮች ይደውሉ። የምትፈልጉትን ትምህርት በምትፈልጉት ሰዓት በአጭር ጊዜ እናስተምራለን። የዛሬው ትምህርታችን ይህን ይመስል ነበር። በሌላ ትምህርት እስክንገናኝ መልካም ጊዜ፣ ሰናይ ቆይታ